አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ የዩቲዩብ ቻናል ተከታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ብራያኒ እንዴት አድርገን በአንድ ድስት ብቻ መስራት እንችላለን ማለት ነው። ስጎ በሌላ ድስት አቁላልተን ምናምን ጣጣ ውስጥ ሳንገባ እንደዚህ አድርገን ሽንኩርታችንን በረጃጅሙ እንከትፋለን። ከዛ ዘይት እንጨምራለን። ከዘይት ትንሽ ከጠበስነው በኋላ ስጋ ወይም ዶሮ ያዘጋጀነውን እንጨምራለን። ከዛ ከላይ ቲማቲም ከትፈን እንጨምርበታለን። ከዛ የተለያዩ ቅመሞች፣ በኋራት ሁሉንም እንጨምርና ክድን እናደርገዋለን። ከዛ የተወሰነ ደቂቃ እናቆየዋለን። የተወሰነ ደቂቃ ካቆየነው በኋላ እንደምታዩት በራሱ ጊዜ ይዋሃዳል። እናም ስጋችን ከበሰለ በኋላ ሩዛችንን እናጥፍና በሙቋ ዘብስፈን የተወሰነ ደቂቃ እናቆየውና ከዛ በሌላ ዲስት አረንጓዴ ካለ አረንጓዴና ወይም ደግሞ ካሮት በቢላ ቆርጦን ወይም ፈፍቀንም ሊሆን ይችላል። እሱ ጋር አብረን ሩዛችንን ትንሽ ደቂቃ ካበሰልን በኋላ በጣም እንዳይበስል፣ በጣም ሲበስል ብሪያኒ ያስጠላል፣ ይቦካል እና ትንሽ የተወሰነ ደቂቃ በሰል ካለ ውጥት አድርገን በዚህ መልኩ ሩዛችንን ካበሰልን በኋላ እኔ አረንጓዴና ካሮት ጨምሬበታለሁ። እንደዚህ ከበሰለ በኋላ የበሰለው ስጓችን ላይ ሩዛችንን እንጨምራለን። ሩዛችንን ከጨመርን በኋላ ከላይ እኔ የነሰነስኩበት በቅዱስ ነስንሼበታለሁ። እንደምታዩት በቅዱስ አርጌበታለሁ። ከዛ ከለር የብሪያኒ ከለር በቢጫ በቀይ በተለያየ ከለር ሊኖር ይችላል። እናንተ ያላችሁን ከለር ታደርጉበታላችሁ። ከዛ ልክ እንደጨረሳችሁ ክሰል አንዲት ፋም ታቀጣጥሉና በስኒ አድርጋችሁ መሀል ላይ ሩዛችሁ መሀል ቁጭ ታደርጓትና ስኒዋን ትንሽ ዝቅ አድርጋችሁ በቀስቴል እፍን ታደርጉትና የተወሰነ ደቂቃ እሳቱ ላይ ትተውታላችሁ። እሳቱን ግን ቅንስ አድርጋችሁ አያችሁት፣ ቆንጆ ብሪያኒ ሆኖ ይወጣል። በሌላ ድስት ማቁላላት ምናምን ወደዚህ ወደ መገልበጥ አያስፈልግም። እንደምታዩት በጣም የሚያምር ብሪያኒ ሆኖልኛል። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። እኔ ስደተኛ እህታችሁ ነኝ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ፣ መልካም ጊዜ